the merchant of days is dead የሞት ነጋዴው ሞተ የሚል ስለ ኤልፍሬድ ኖቤል ልንነግራችሁ ነው። ተከታተሉን እስቲ። መክብብ ምዕራፍ 9 ቁጥር 15 ከሶሊ ጋር እንመለስ። በዚያችም ከተማ ጥበበኛ የሆነ አንድ ድሃ ሰው ይኖር ነበር። በጥበቡም ከተማዋን አዳናት። ነገር ግን ያን ድሃ ማንም አላስታወሰውም። በጥበቡ ከተማዋን አዳናት፣ ግን ያን ድሃ ማንም አላስታወሰውም። ኤልፍሬድ ኖቤል በ1888 ዓመተ ምህረት የኤልፍሬድ ኖቤል ወንድም ሉድቪግ ኖቤል የተሰኘው ወንድሙ ማለት ነው በፈረንሳይ ሀገር እያለ ይሞታል። ነገር ግን አንድ የፈረንሳይ ጋዜጣ የሞተው ራሱ ኤልፍሬድ ኖቤል ነው በማለት መስሎት ተሳስቶ አንድ ጋዜጣ አዘጋጀ። በማግስቱ ጠዋት ኤልፍሬድ ኖቤል ጋዜጣ ሊያነብ ቁጭ ብሎ እያለ የራሱን የሙት ዓመት ታሪክ ባልተጠበቀ ርዕስ አገኘው። ጋዜጣው እንዲህ የሚል ርዕስ አውጥቶ ነበር፣ የሞት ነጋዴው ሞተ፣ the merchant of days is dead ብለው ነበር የዘገቡት። እና ጋዜጣው ሲቀጥል ሰዎች ከምን ጊዜም በላይ በፍጥነት በብዛት የሚገድሉ መሳሪያዎችን በመፍጠር ሀብታም የሆነው ሰው ትላንትና ሞተዋል ብሎ ጻፈ። ኤልፍሬድ ኖቤልም የፈንጂ ወይም ደግሞ ዳይናሚት ወይም ይሄ በእኛ ሀገር ድማሚት ብለን የምንለው ማለት ነው፣ ይሄንን ፈጣሪ ወይም ሰሪ ነበር። እሱ ይሄንን ዳይናሚት ወይም ደግሞ ድማሚት ወይም ደግሞ ዳይናሚት የሚባለውን ፈንጂ የሰራበት ምክንያት ለማዕድን ቁፋሮ፣ ለመንገድ ስራ፣ ለመንገድ ግንባታ፣ ለድልድይ ስራ በማሰብ እንጂ ለጦርነት አልነበረም። ሆኖም ግን ለሰው ልጅ ሞት ምክንያት ሰዎች በከፍተኛ ሁኔታ ለጦርነት ወይም ደግሞ ለግጭቶች ይህንን ፈንጂ እየተጠቀሙ ብዙ ሰዎች ሞተውበታል ማለት ነው። ስለዚህ ጋዜጣው ላይ የራሱን ስም የሞት ነጋዴው በሚባል ማለት እንግዲህ ኤልፍሬድ ኖቤል ራሱን በዚህ መልኩ አያውቅም፣ ግን ጋዜጠኞች ሲጽፉ የሞት ነጋዴው ሞተ ብለው ጽፈውት የራሱን ስም እንግዲህ ሰዎች ስለኛ ምን እንደሚሉ ከሌሎች ሰዎች ነው የምንሰማው እና ሌሎች ሰዎች ወይም ሌሎች ሰዎች ይሄን ሰው ሲመለከቱ የሌሎች ሰዎች ኦብዘርቬሽን የሞት ነጋዴ የሚል ነው እና የሞት ነጋዴው ሞተ ብለው ነበር። ይሄንን ሲመለከት ኤልፍሬድ ኖቤል በጣም ደነገጠ እና ስሞት ሰዎች በዚህ መልኩ ነው የሚያስታውሱኝ፣ ትውልድ የሚያውቀኝ በክፋት ነው ብሎ ራሱን ጠየቀ። በዚያች ቅስፈት በዚያችው ሰዓት አንድ ትልቅ ውሳኔ ወሰነ። ከዚህ ቀን በኋላ ሕይወቴንና ሀብቴን ለሰላምና ለሳይንስ ለሰው ልጆች እድገት ለማዋል ብሎ ወሰነ ማለት ነው። ወገኖች ሆይ አቅጣጫን ለመቀየር እድል አላችሁ። የህይወት አቅጣጫ ልክ እንደ ኤልፍሬድ ኖቤል የህይወታችሁን አቅጣጫ ሙሉ ለሙሉ ለመቀየር ትችላላችሁ እና በ1895 ዓመተ ምህረት ባዘጋጀው ኑዛዜ ወይም መሰረት አብዛኛው ሀብቱ በየዓመቱ ለሰው ልጅ ትልቅ አስተዋጽኦ ላበረከቱ በሳይንሱ በሰላሙ ላበረከቱ ሰዎች ሽልማት እንዲውል አዘዘ ወይም ኑዛዜ ተናዘዘ። ዛሬ የምናውቀው ታዋቂ የኖቤል ሽልማት የተመሰረተው በዚህ መልኩ ነው ማለት ነው። ስለዚህ በህይወታችን የምናከማቸው ገንዘብ ሳይሆን ሰዎች አንተ ወይም አንቺ የሚያስታውሱን ትውልድ የሚያስታውሰን በመልካም ስራችን ወይም በክፉ ምግባራችን ነው እና ኤልፍሬድ ኖቤል የሞት ነጋዴ መርቻንት ኦፍ ዘ ዴዝ ዴድ በሚባል ነበር ሊታወቅ የነበረው። ነገር ግን ህይወቱንና መንገዱን ቀይሮ ዛሬ ራሱን ቀይሮ የሰላም አባት ተብሎ እንዲታወስ አድርጓል። ወገኖች ሆይ ዛሬም እናንተ የሰላም አባት፣ የእርቅ አባት፣ በመንደራችሁ ረጂ፣ ደግ፣ ትሁት፣ ሰላምተኛ፣ ጨዋ በመልካም ነገር ልትታወቁ ትችላላችሁ። ትውልድ ይሄዳል ያልፋል። ካለፋችሁ በኋላ ሰዎች እናንተን በምንድን ነው የሚያውቋችሁ? ሰዎች የሚያውቋችሁ በክፋት ነው፣ በማጣላት ነው፣ በሙስና ነው፣ የሰዎችን ገንዘብ በመበዝበር ነው፣ በመጥፎ ነው፣ በጥሩ ነው። እንግዲህ ታሪኩን የመስራት እድል በእናንተ ላይ ነው። የሰው ልጅ ሁለቱን ነገር ሞትና መወለድን
ከቁጥጥር ወይም ደግሞ ራሱ ማድረግ የማይችላቸው መወለድም መሞትም። ነገር ግን በሁለቱ መሃል በሞትና በመወለድና በሞት መሃል ያለውን የህይወቱን ታሪክ የመሰደር ኃላፊነት በሱ ላይ ነው። ስለዚህ ህይወታችሁን ጤናማ በማድረግ ታሪክ በመልካም እንዲዘግባችሁ እንድታደርጉ እንደ አልፍሬድ ኖቤል እንደዚህ መጨረሻችሁን እንድታሳምሩ እንመክራችኋለን። በገንዘባችሁ በሀብታችሁ ሳይሆን መታወቅ ያለባችሁ በመልካም ስነ ምግባር፣ በጨዋነታችሁ፣ ሰው በማክበራችሁ፣ ለሰው በመርዳታችሁ፣ በሰዎች መካከል እርቅን ለማድረግ ሰላምን ለማድረግ እንዲሁም ለምድራችን ሁሉ ለሰላምና ለፍቅር እንድትተጉና ታሪክም ትውልድም በዚህ እንዲዘግባችሁና በዚህ እንዲያውቃችሁ እንድታደርጉ ይህን እመክራችኋለን። በጥፋት ውስጥ ያላችሁ፣ በክፋት ውስጥ ያላችሁ፣ በሙስና፣ በሌብነት፣ በውንብድና፣ በማታለል፣ በማጭበርበር ያላችሁ ሰዎች የመለወጥ እድል አላችሁና ወደዚህ መለወጥ እንድትመጡ እንጋብዛችኋለን። ብሩክ ሁኑ። እናመሰግናለን። ቪዲዮ መልካም ነው ካላችሁ ለሌሎች በማጋራት ሼር ዲዩት በማድረግ አድርሱልን። ብሩካን ሁኑ።